ሰላም ጤና ይስጥልኝ። በዚህ ቪዲዮ ስለ ሮያል ኪው አመዘጋገብ እናያለን ማለት ነው። አመዘጋገብ ነው ለጀማሪዎች። ስለዚህ የመጀመሪያ ተመዝጋቢዎች ሊንክ ያስፈልጋችኋል። ሊንኩን የት ታገኙታላችሁ ማለት ነው። እንደዚህ አይነት ነገር ከመምጣቱ በፊት ሊንክ ያስፈልጋችኋል። ሊንክ የስፖንሰሮቻችሁ የላኩላችሁ ሊንክ አለ። ደስ ያላችሁ ቦታ ላይ ሄዳችሁ ይህንን ሊንክ ማለት ነው ወይ ኮፒ አድርጋችሁ ፕረስ ማድረግ ትችላላችሁ። ኤዘር ደግሞ ፔስት ማድረግ ይቻላል ማለት ነው። ኮፒ አድርጋችሁ ብሮዘር ላይ ፔስት አድርጋችሁ ሰርች ማድረግ ይቻላል። ስለሱ ነው የምናወራው። ይሄ ፕረስ አረኩት። እዚች ጋ ኢሜይል አስገባለሁ። እዚች ጋ ፓስዋርዴን፣ እዚህ ጋር ፓስዋርዴን ድጋሚ ያደርጋለሁ። ይሄ ፓርት አይነካም። ይሄ ከሌለ ይሄ ስፖንሰራችሁ ሊንክ ነው ወይ ደግሞ ኮድ ነው፣ አይዲ ነው፣ ሪፈራል አይዲ ነው። ይሄን አትነኩትም ማለት ነው። ከዛ እዚህ ጋር በኋላ ነው የምንነካው። ስለዚህ ቅድሚያ በቁጥር በቅደም ተከተል ስናደርጋቸው ቁጥር 1 መጀመሪያ ኢሜይል እናስገባለን። ቁጥር 2 እዚች ጋር ፓስዋርድ፣ አሁንም ቁጥር 3 ፓስዋርዳችን እናደርጋለን። 4 ቁጥር ሪሴንድ የሚለውን ኢሜይል ላይ ቬሪፊኬሽን ልካል። ይሄ ፕራክቲካሊ ቶሎ ቶሎ እናየዋለን ማለት ነው። እንግዲህ ኢሜይል ነው የምናስገባው። ኢሜይል አስገባለሁ። ፊደል ኢትዮ 244 ይሄ ለምሳሌ የከፈትኩት ኢሜይል ነው። ምንም ችግር የለው። ፓስዋርድም እያሳያችሁ እንሄዳለን። ምንም ችግር የለው። ግን ሌላ ጊዜ ፓስዋርዳችሁን ለማንም ሼር ማድረግ አይቻልም። ኢሜይል አስገባው። ከዛ ፓስዋርድ ለምሳሌ ፊደል ካፒታል ኤፍ አረኩኝ፣ ስሞል ኢ ባረግ፣ ከዛ አት ቶኮ ለመሰዲያ ፉርሻና 1 2 3 4 5 ለማለት ነው። ከዛ ፊደል ከዛ ስሞል ኢ አት ለምሳሌ ነው። ዝም ብዬ እናንተ እንደዚህ አይነት ካራክተር ለምን ቼክ ማድረግ አለባችሁ፣ ተመሳሳይ መሆኑን ቼክ ማድረግ አለባችሁ። ከዛ አሁን እንግዲህ አንድ ቁጥርን ሞልተናል። ሁለት ቁጥር ተሞልታ 3 ቁጥር ተሞልታ ወደ 4 ነው የምንሄደው። 4 ከዛ እንነካታለን። 4 ሴንድ ቬሪፊኬሽን። ይሄ ኢሜል ትክክለኛ ኢሜል መሆን መቻል አለበት። የመጀመሪያ የተመዘገበ ኢሜል ነው። ከዛ ኢሜል ላይ ቬሪፊኬሽን ይልክልናል ማለት ነው። ስለዚህ ኢሜል ቬሪፊኬሽን እንመጣና ብዙ ኢሜል ስላለኝ እኔ ከዚህ ከብዙዎቹ ኢሜሎች እንግዲህ እሱ ያለበትን ከፍታለሁ። ፊደል ኢትዮ ይሄ ነው። እዚህ ጋር ተልኮ እናገኛለን ማለት ነው። ትክክል ከሆነ ያስገባ ነው። ያው ገብቷል። ይኸው እዚህ ጋር ሬጂስትሬሽን ብሎኛል ማለት። ስለዚህ ይሄን ሬጂስትሬሽን ነካለው። ከዛ ይሄን ከከፈትኩትኝ በኋላ እቺን ኮፒ በማድረግ ኮፒ ወይ ደግሞ እንዳምቢ ካላችሁ በመጻፍ 46 56 46 የሚለው ለአንድ ዋን ታይም ኮድ ነች። እሷን እንነካለን። እዚህ ጋር ፕረስ እናደርጋለን። ከዛ ሬጂስተር እንላለን ማለት ነው። እዚች ጋር ሬጂስተር እንላታለን። ሬጂስተር ካለ በኋላ እቺ ቀስት ትመጣለች። እቺ ነገር እዚች ላይ መግጠም ማለት እዚች ውስጥ ላይ ላለችው ነገር እዚች ላይ መግጠም ነው። ድራግ በማድረግ እንገጥማለን። የቱን ነው ድራግ የምናደርገው? እዚህ ጋር እቺን ፓርት ነው የምንጫናት። ይኸው ጫን ብዬ ሳመጣያቸው ምልክት መጣች። ይኸው ገጠም ስትሬት። እንደዚህ ካሳለፉት ኤክስ ነው፣ እንደዚህም ካስቀረቱት ኤክስ ነው። እዚች ላይ በትክክል መግጠሟን ማየት አለብኝ ማለት ገጠምኩኝ ማለት። ስለዚህ ምንድነው ይሄ ሬጂስትሬሽን ሰክሰስፉል ሆኗል። ከዛስ ወዴት ትሄዳላችሁ ማለት ነው? አፕሊኬሽኑን ወደ ማውረድ ነው። አፕሊኬሽኑን ማውረድ ነው። እዚህ ጋር ትመጡና ይሄን አፕሊኬሽን ታወርዳላችሁ ማለት ነው። አይፎን ከሆናችሁ አፕ ስቶር ላይ ይወስዳችኋል። አንድሮይድ ከሆነ ፕሌይ ስቶር ላይ ይወስዳችኋል። ከዛ እንዳረጋላችሁ ማለት ነው። ድጋሜ አፑን ካወረዳችሁ በኋላ ይሄ ዳውንሎድ ስትሉት ምናምን ዳውንሎድ ይላል። የኔ ስለወረደ አፕዴት ጠይቆኛል። ወደ አፕዴት አለኝ ማለት የወረደም አፕዴት ይጠይቃቸዋል። አፕዴት ብዙ ጊዜ ያሻሽላለሁ። ብዙ ጊዜ አፕሊኬሽኑ ስለሚያሻሽሉ አፕዴት ከወረደ በኋላ ምን ይጠይቀኛል? ኢንስቶል ያደረገውና ኦፕን ይሆናል ማለት ነው። ስለዚህ ኦፕን ሲሆን ይኸው እዚህ ጋር ከፍታችሁ ትገባላችሁ። ኤዘር ደግሞ ስልካችሁ ላይ መታችሁ አፕሊኬሽኑን ታገኙታላችሁ። አፕሊኬሽኑ ቀጥታ ያስገባኛል። እናንተ ግን ሎጊን የሚል ነው። ቀድሜ ሎጊን ስላደረኩ ሴቭ ስለሆነ በቀጥታ አስገባኝ እንጂ ቀጥታ ምን ያደርግላችኋል? እዚህ ሎጊን የሚል አፕ ላይ ስትሄዱ አፓችሁ ላይ ሎጊን የሚል ያመጣላችሁ። ሎጊኑ ላይ ኢሜል ታስገባላችሁ፣ ፓስወርድ ታስገባላችሁ። ከዛ ጨረስን ማለት ነው። ልክ እንደዛ ነው። በቀጣይ ቪዲዮ ደግሞ ባክ ኦፊስ አጠቃቀም የሚል ቪዲዮ አለ። እሱ ይላክላችኋል። ሰላም ሁኑልኝ። ሰናይ ጊዜ